You better go out and buy stock now. እንዴት ናችሁ? ዛሬ በሌላ ቪዲዮ መጥቻለሁኝ። ዛሬ እንደምታዩት ማርኬቱ በጣም ግሪን ነው። ብሬት ገዝታችሁ ከሆነ 40% ዋጋው ጨምሯል። I don't know ብሬትን ተከታትዬው አላውቅም። ከኦልሞስት 4 cents ተነስቶ 7.3 ላይ ደርሷል, which is good. PNGU 32% ሚስ አድርጌዋለሁ የኛውን ኮይን። ላይት ኮይን ቲንክ $92 አካባቢ ነበር በፊትም የነበረው። እንደምታውቁት የቢትኮይን ዋጋ መጨመር ኒውሶች ሰሞኑን የወጡ ኒውሶች አሉ። እነሱን ለማየት እንሞክራለን። ይህ የመጀመሪያ ጊዜያችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ፕሮግራም ላይ ስለ ገንዘብ አያያዝ እንደዚሁም ስለ ክሪፕቶ ከረንሲ ትሬዲንግ ቻርት የተለያዩ ነገሮችን የማውቃቸውን ሼር ለማድረግ ሞክራለሁኝ። ለሌሎች ሰዎች ሼር አድርጉ፣ ቪዲዮውን ላይክ አድርጉ። እንደዚሁም የኖቲፊኬሽን በተኗን የደውል በተኗን በመጫን ቪዲዮዎችን አፕሎድ በማድረግ በሰዓት ላይ ይደርሳችኋል። ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ እንሂድ። ኢቴሪየም $2,000 በላይ ሆኗል። ሆፕፉሊ ይህንን ፖዚሽን ሆልድ አድርጎ ይቀጥላል ብዬ አስባለሁኝ። እንደምታዩት እዚህ ስቲል 31% ከነበረበት ፕራይስ ሎው ነው። ስለዚህ ሜቢ ኢቴሪየም እንደ ቢትኮይን 62% ለመጨመር ደብል ማድረግ አለበት። ዳት ሚንስ $4,000 አካባቢ መድረስ አለብን። ምክንያቱም 31% ሲጨምር 0 ይሆናል። ደን አናዘር 62% ከዛ በላይ ደግሞ ብናገኝ 90% አካባቢ ይሆናል። ኮይኖቹ ጨምሯል። ለምንድን ነው የጨመረው የሚለውን ለማየት እንሞክር። ኦሲሲ የሚባለው የገቨርንመንት ኦፊስ ለባንኮች ክሪፕቶ ከረንሲን እንዲገዙ እንዲሸጡና ከስተዲ እንዲያደርጉላቸው ለከስተመሮቻቸው ፈቃድን ሰጥቷል ትናንትና ባወጡት ሪሊዝ ባደረጉት ቪዲዮ። ያም የሚያሳያችሁ ምንድን ነው ከዚህ በኋላ ሞር ሰዎች ክሪፕቶ ከረንሲ ላይ ኢንቮልቭ ያደርጋሉ ወይንም ፓርቲሲፔት ያደርጋሉ። በፊት የነበረበት ዌይ ክሬዲት ካርድ መጠቀም አንችልም። ብዙ ሀስል ነው ለአንዳንድ ሰዎች ክሪፕቶ ከረንሲ ላይ ለመግባት። ስለዚህ ለመግዛት ለመሸጥ እንደዚሁም ደግሞ ስቶር አድርጎ ለማስቀመጥ ቀደም ለታይታችሁ ከሆነ አንድ ሰውዬ $330 ሚሊዮን ዜግነታቸው ሶማሌ በሆኑ ሰዎች እንግሊዝ ውስጥ በሚኖሩ ግለሰቦች ሀክ ሊደረግ ችሏል። እነዚህ ነገሮች ክሪፕቶ ከረንሲ ላይ ሰዎች እንዳይገቡ አድርጓል። አሁን ግን ይህ የሬጉሌሽን ሊፍት መደረጉ ለባንኮች አፕሩቫል መሰጠቱ እንዲገዙ ከስተመሮቻቸው ግዙልን የሚሏቸውን ኮይኖች እንዲገዙ እንዲሸጡና ከነሱም ደግሞ እንትም ከሆነ ለሌላ ሰው አውትሶርስ እንዲያደርጉ ፈቃድ ሰጥቷቸዋል። ይህ ምን እንደሆነ ሞር ክላሪፊኬሽንን በቅርቡ እናገኛለን ከባንኮቻችን ማለት ነው። ማን ባንክ ነው አፕሩቭ የተደረገው ያልተደረገው የሚለውን ለማየት እንሞክራለን። ኦሲሲ ምንድነው የሚለውን ለማየት ከፈለጋችሁ የገቨርንመንት ኦፊስ ነው። ምንድነው የሱም ሪስፖንሲቢሊቲ ህጎችን ማውጣት፣ ባንኮችን የሚያደርጉትን ነገር ሱፐርቫይዝ ማድረግ ወይም አውትሳይድ የሆኑ ባንኮች አሜሪካ ውስጥ እንዴት ኦፕሬት እንደሚያደርጉ የሚከታተል ህግን የሚያወጣ እንደዚሁም ደግሞ ህገ መንግስቱን ወይንም ደግሞ የፌደራል ባንኪንግ ሲስተሙን ህግና ደንብ እንዲከተሉ ኢንፎርስ የሚያደርግ ድርጅት ነው። ሶ ይህ አፕሩቫል ከነሱ መምጣቱ ለቢትኮይን አፕሩቫል ለባንኮች ቢትኮይን ወይንም ክሪፕቶ ከረንሲ ላይ ፓርቲሲፔት እንዲያደርጉ አፕሩቫል መስጠቱ ትልቅ እንትን ነው። ስለዚህ ሞር ኒውሶች እንደዚህ በትራምፕ አድሚኒስትሬሽን ይመጣሉ ብለን ኤክስፔክት እናደርግ ነበር። እነዚህም አሁን እያየናቸው ነው። ስለዚህ ሞር ሜቢ ፓምፕ ሊያደርግ ይችላል። ቻርቱ ምን ይላል የሚለውን ለማየት እንሞክር። እንደምታውቁት ይህ የቢትኮይን ቻርት ነው። የዊክሊ ቻርት ነው የምትመለከቱት ፊታችን ላይ ያለው። በቀደም ዕለት ምን ብለን ነበረ? በዊክሊ ላይ የምናየው ቢትኮይን ይሄ ብሉ ላይን የሎውን ላይን ብሬክ አድርጎ ሊወጣ ነው። ይህንን ካደረገ ሊጨምር ይችላል ኤኒቲንግ ካልመጣ ብለናል። ይሄ መጥፎ ኒውስ ቢሆን ኖሮ ይሄኛው ይቀየር ነበር። ግን ጥሩ ኒውስ ስለሆነ ቢትኮይን ሞር እየጨመረ ነው ያለው። እንደምታውቁት 98,000 አካባቢ 97,000 ከምናምን 98,000 አካባቢ ደርሶ ነበር።
ተመልሶ ወረደ። አይ ቲንክ 94,000 አካባቢ ደርሶ ነበር፣ መውጣት ጀመረ። አሁን ኔክስት ፊው ዴይስ ምንድነው የምንፈልገው? ቢትኮይን 107,000 108,000 አካባቢ ተመልሶ እንዲመጣ ነው የምንፈልገው። ያንን ይነካና ተመልሶ ትንሽ ዳምፕ ያደርጋል። ላይወርድ ብዙም ይችላል። ሜቢ 100,000 ብር አካባቢ ተመልሰን ልንመጣ እንችላለን። ደን ተመልሰን ይህንን ብሬክ አድርገን ከወጣን ደን 125,000 ሜቢ ከዛም በላይ ልንወጣ እንችላለን። ነገር ግን የሚታየኝ አሁን 125,000 አካባቢ ይሆናል ብዬ ነው የማስበው። ስቲል ወደ $65,000 እንሄዳለን የሚለው ስቲል ፖሲቢሊቲ ኦፕን ነው። ምክንያቱም አሁን ይህ ጉድ ኒውስ ሊሆን ይችላል። ሰዎች ከ90,000 ብር አካባቢ 70,000 ብር አካባቢ 80,000 ብር አካባቢ የገዙ ሰዎች ፕሮፊት የሚወስዱበት ታይም ነው አንዳንድ ሰዎች እና ጀስት ቢ ኬርፉል። ስቴን ትሬድ በምታደርጉበት ሰዓት ላይ የሆነ ኮይኖችን ትሬድ አድርጌያለሁኝ፣ የሆነም ያህል ብር ሜክ አድርጌያለሁኝ። ሶ ቢ ኬርፉል። የሚቀጥሉትን ጥቂት ቀናቶች የቢትኮይን ዋጋ እየጨመረ ሊሄድ ይችላል። ነገር ግን በዛው ልኩ ደግሞ ሪስክ ውስጥ ራሳችሁን እንዳትከቱ። ጀስት ሪትሬስ ሲያደርግ ወይም ተመልሶ በሚወርድበት ሰዓት ላይ መግዛት እንችላለን። ስቲልም እንደምታዩት የማክዲው ለወር ስናይ የማክዲው ሞር ተከፍቷል። ሶ ሜቢ ወደ ላይ የሆነ ያለ እንወጣ እንችላለን። ግን ስቲል ዳምፕ የማድረግ ፖሲቢሊቲ አለና ተጠንቀቁ ልላችሁ ነው የመጣሁት። ሱዊ ምንም ማድረግ አልችልም። ሱዊ ሸጭ ያለኝ ኤርሊ ግን ትሬድ ለማድረግ ሞክር ያለኝ አይ ቲንክ 3.21 ላይ ገዝቻ ያለኝ ግን መልሼ ነው የሸጥኩት። ሆልድ አላደረኩትም። በሚመለስበት ሰዓት ላይ ይመለሳል። በሚመለስበት ሰዓት ላይ መልሼ እገዛለሁኝ። ሶ አም ናት ኢን ራሽ። ትራምፕ ኮይን ኦፕን ኦርደር ነበረኝ። አይ ሃቭ ኖ አይዲያ ለምን እንትን እንዳላለ እዛ ጋር ሜቢ አልደረሰም ይሆናል ብዬ ነው የማስበው። ቻርቱንም አላየሁትም። ቅድም ፓምፕ አድርጎ $12 ሳያገኝ ዋው በቃ ገዝቶልኛል ብዬ ነበር። አልመጣም። $10 ኦፍ 10.05 10 አካባቢ ነው የመጣው። አልመጣም። ኦኬ $10 አልመጣም። የምፈልግበት ቦታ ላይ አልመጣም። ለዛ ነው እንትን ያላለው። እዚህ አካባቢ ላይ ቢመጣ ገዛለሁ ብዬ ነበረ። ደን ተመልሶ ሲወጣ ልሸጥ ማለት ነው። ግን አልመጣም። አንዳንድ ጊዜ ምንም ማድረግ አትችሉም። አክቲቭሊ ትሬድ ከማታደርጉ ከሆነ እንደዚህ ኦፕን ኦርደርን አስቀምጣችሁን ስትሉ የሚመጣበት ቦታ የት እንደሆነ አይታወቅም። አንዳንድ ጊዜ ዳምፕም ሊያደርግ ይችል ነበረ። ግን ሪስክ ቱ ሪዋርዴ በጣም ጥሩ ፖዚሽን ነበር የሚሆን የነበረው። ሞር ድሮፕ ቢያደርግ ተመልሼ ልገባ ማለት ነው፣ ሞር ልገዛ። ሶ የትራምፕ ኮይን የምናየው ምንድነው? ዴይሊ ነው የምናየው። ብዙም እንትን ኢንፎርሜሽን ስለሌለን የትራምፕ ኮይን አሁን ያለንበት ደረጃ እዚህ አካባቢ ላይ ነው። ትንሽ ዳምፕ ልናይ እንችል ይሆናል። ነገር ግን አሁን የምናያቸው ጥሩ ኒውሶች ስላሉ ሊቀጥል ይችላል። ፕላስ የትራምፕ ዲነር ሴሌክትድ በሆኑ ትራምፕ ኮይን ሆልድ በሚያደርጉ ሰዎች ላይ ጋር የሚያደርገው ዲነር እንትን አለ። ያም አናዘር ኒውስ ነው። ሶ ኤክስፔክት አድርጎ $15 አካባቢ ላይ ተመልሶ ይመጣል። ደን መልሰን ዳምፕ ልናደርግ እንችላለን። ስፔሻሊ ከዲነሩ በፊት ዶጅ ኮይን ምንም አዲስ ነገር የለም። ዶጅ ኮይን ባለፈው እንዳልኳችሁ 20 ሳንቲ አካባቢ 21 ሳንቲ አካባቢ ተመልሰን ዳምፕ ልናደርግ እንችላለን። በዊክሊ ለዶጅ ኮይን የምናየው ምንድነው? የዶጅ ኮይን ዋጋ ይጨምራል ነው። ኦፍ ኮርስ እየጨመረ ነው ያለው። ግን አት ሰም ፖይንት ላይ እዚህ አካባቢ አሁን ያለው ነው፣ እንደዚህ አካባቢ ነው። ሶ ተመልሰን ሜቢ የሆነ ያህል ልንሄድ እንችላለን። ግን 30-40 ሳንቲ ይመጣል? አይ ዶንት ቲንክ ሶ። ሊመጣ ይችላል። ፖሲቢሊቲ ኦልዌይስ ኦፕን ነው። ሌላ ምንድነው? ኤክስአርፒ ሃይ ኤክስአርፒ ሆልደርስ እንዴት ናችሁ? ኤክስአርፒ ሆልደርስ እንዴት ናችሁ? ኤክስአርፒ ሴም ቲንግ ዊክሊ ይጨምራል ነው የሚለን። መንትሊ ኤክስአርፒ ባለፈው አሳይቻችኋለሁ። ይሄ ለእናንተ ተዋዋለሁ። ጀስት ኮሜንት ላይ ጻፉ። ኤክስአርፒን አይታችሁ የዊክሊ ምን ይላል? ይሄ የመንትሊ ነው። መንትሊ ምን ይመስላችኋል የሚያደርገው? የዊክሊው ደግሞ ይሄ ነው። ዊክሊ ምንድን ነው የምታዩት? ኮሜንት ላይ ጻፉ። ፒኤንጂዩ በጣም ነው ፓምፕ ያደረገው። ይሄ ኮይን ተመልሶ ዳምፕ በሚያደርግበት ሰዓት ላይ ፕሊዝ ፋይናንሻል አድቫይዝ አይደለም ግን ኮንሲደር አድርጉ ለመግዛት፣ ሎንግ ተርም ለመግዛት። ተመልሶ እንደዚህ አካባቢ ላይ ሲመጣ ለመሸጥ ማለት ይሁን ሆልድ ለማድረግ ሞክሩ። ሶላና ዊክሊ ሶላና ሴም ቲንግ ኤቭሪቲንግ ጥሩ ኒውስ ነው ያለው ዊክሊ የሚያሳየን።
እንደ ዋጋቸው እንደሚጨምር ነው። ግን መንትሊ ስትሄዱ ግን የምታዩት ነገር በጣም ሌላ ነው። የሶላና ኮይን እንደውም መንትሊ እያለን ያለው ምንድነው ይወርዳል ነው። ሶ ባለፈው ነግሬያችሁ ነበር ሶላናን 90 ቤት አካባቢ ካገኘሁት መልሼ ለመግባት ሞክራለሁ ብያችሁ ነበር። ምክንያቱም እዚህ ጋር እንደምትመለከቱት 90 ምናምን ዶላር አካባቢ ላይ ደርሶ ነበረ ባለፈው እዚህ ጋር ማለት ነው። ሶ ይሄንን ተመልሶ የሚመጣ የሚነካ ከሆነ ሜቢ ተመልሼ ልገባ እችል ይሆናል። የሆነ ይችላል ለማግኘት ግን ሌሎች ነገሮችንም አብረን ማየት አለብን። ዛሬ ማርኬቱ ይሄንን ይመስላል። ፕሊዝ ሰብስክራይብ አድርጉ፣ ይህንን ቪዲዮ ሼር አድርጉ ለሌሎች ሰዎች እንዲደርሳቸው። ቪዲዮ እስከማገኛችሁ ድረስ መልካም ጊዜ፣ ሰላም ሁኑ።